ሰላም ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። አማርኛን፣ እንግሊዝኛን፣ ሂሳብን እንዲሁም ደግሞ አፋን ኦሮሞን በውስጥ መስመር መማር የምትፈልጉ ልጆች ደውሉ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ይሆናል። እንግዲህ በዛሬ ትምህርታችን ባለ ሁለት ፊደል ቃላቶችን እንመማራለን። ዛሬ ቀለል ቀለል ያሉ ለጀማሪዎች የሚሆን ሁለት ፊደላቶች ብቻ በአንድ ላይ ሆነው እንዴት ይነበባሉ የሚሉትን ዛሬ እናያለን ማለት ነው። ከዚህ ጋር የምታዩቸው እነዚህ ሙሉ ባለ ሁለት ፊደል ናቸው ከመጀመሪያው እስከ መጨረሻ ያሉት። እነዚህ እኔ በደንብ አድርጌ አነብላችኋለሁ። እናንተ ደግሞ እየተከታተላችሁ ከቻላችሁ እየጻፋችሁ፣ ለመጻፍ ካልተመቻችሁ ደግሞ ቪዲዮውን ሁለቴ ሶስቴ እየመለሳችሁ መከታተል ትችላላችሁ ማለት ነው። አሁን እኔ ከዚህ ከመጀመሪያው ስጀምርላችሁ እዚህ ጋር ምን ይላል? ሁ ሁ ሉ ሉ በአንድ ላይ ሁሉ ሁሉ። አሁን ሁሉ ለማለት እንዳልኳቸው ሁለት ፊደል ናቸው። የመጀመሪያው ሁ ነች፣ የሀ ቤተሰብ ሁለተኛ፣ ከዛ ሉ የለ ቤተሰብ ሁለተኛ። እነዚህም በአንድ ላይ ምን ይላል ስናነባቸው? ሁሉ ሁሉ ይላል። እሺ ከዚህ ጋር ደግሞ ቡ ቡ ፌ ፌ በአንድ ላይ ቡፌ ቡፌ። ቡ ማለት የበ ቤተሰብ ሁለተኛ ፊደል ነች። ፌ ደግሞ የፈ ቤተሰብ አምስተኛ ፊደል በአንድ ላይ ቡፌ ቡፌ። እሺ ከዚህ ጋር ደግሞ ኩ ኩ ል ል በአንድ ላይ ኩል። ኩ የከ ቤተሰብ ሁለተኛ እና ል የለ ቤተሰብ ስድስተኛ በአንድ ላይ ኩል ኩል። እሺ ከዚህ ጋር ደግሞ ሾ ሾ መ ሾመ ሾመ። እሺ ወደ ሁለተኛው ስመጣ ደግሞ ሙ ሙ ሉ ሙሉ ሙሉ። ሙ የመ ቤተሰብ ሁለተኛ ፊደል ነች። ሉ ደግሞ የለ ቤተሰብ ሁለተኛ ፊደል በአንድ ላይ ሙሉ ሙሉ ይላል። እሺ ከዚህ ጋር ደግሞ ቡ ቡ ክ ቡክ ቡ ሁለተኛ የበ ቤተሰብ ክ ስድስተኛ የከ ቤተሰብ ቡክ። እሺ ኩ ሩ ኩሩ ኩሩ። ኩ የከ ቤተሰብ ሁለተኛ እና ሩ ደግሞ የረ ቤተሰብ ሁለተኛ ፊደል በአንድ ላይ ኩሩ ኩሩ ይላል። እሺ ከዚህ ጋር ደግሞ ጉ ጉ ዞ ዞ በአንድ ላይ ጉዞ። ጉ የገ ቤተሰብ ሁለተኛ፣ ዞ የዘ ቤተሰብ ሰባተኛ ፊደል በአንድ ላይ ጉዞ ጉዞ። እሺ ወደ ቀጣይ ስመጣ ደግሞ ሙ ሙ ዝ ዝ በአንድ ላይ ሙዝ ሙዝ። እሺ ቡ ቡ ፌ ፌ ቡፌ ቡፌ። ሶሪ ይህ ቡፌ የሚለው ቃል ከዚህ ጋርም ተደግሟል። ሁለት ነው የጻፍኩትኝ። ቡፌ ቡ እንደነገርኳችሁ የበ ቤተሰብ ሁለተኛ እና ፌ ደግሞ የፈ ቤተሰብ አምስተኛ ነው ቡፌ። እሺ ከዚህ ጋር ደግሞ ቤት ቤት ቤት። ጉ ጉ ቦ ጉቦ ጉቦ። እሺ ከዚህ ጋር ደግሞ ሙ ሙ ሴ ሙሴ ሙሴ። ሙ ሁለተኛ የመ ቤተሰብ፣ ሴ ደግሞ አምስተኛ የሰ ቤተሰብ ሙሴ። መታ መታ መ የመጀመሪያ ታ የተ ቤተሰብ አራተኛ መታ። ው ውሃ ውሃ ው የወ ቤተሰብ ሁለተኛ እና ሀ ደግሞ አራተኛ የሀ ቤተሰብ። ይቺ ሀ አራተኛ የሀ ቤተሰብ ስላችሁ ውሃ ለማለት የመጀመሪያዋን ሀ መጠቀም ትችላላችሁ። አራተኛዋን ሀንም መጠቀም ትችላላችሁ። ምክንያቱም ድምጾቻቸው ምን ስለሆኑ ተመሳሳይ ስለሆኑ ማለት። ስለዚህ ምን ይላል? ውሃ ውሃ። እሺ ከዚህ ጋር ደግሞ ጡት ጡት ጡ የተ ቤተሰብ ሁለተኛ፣ ት የተ ቤተሰብ ስድስተኛ ጡት። እሺ ከዚህ ጋር ደግሞ ሱ ሱ ሪ ሱሪ ሱሪ። ሱ የሰ ቤተሰብ ሁለተኛ፣ ሪ የረ ቤተሰብ ሶስተኛ ሱሪ። ታ ታ የ ታየ ታየ። ታ አራተኛ የተ ቤተሰብ እና የ ደግሞ የመጀመሪያ ፊደል ታየ። ዙር ዙር ዙ የዘ ቤተሰብ ሁለተኛ፣ ር ስድስተኛ የረ ቤተሰብ አንድ ላይ ዙር ዙር ይላል። እሺ ከዚህ ጋር ደግሞ ጉድ ጉድ። ጉ የገ ቤተሰብ ሁለተኛ፣ ድ የደ ቤተሰብ ስድስተኛ ፊደል በአንድ ላይ ጉድ ጉድ ይላል። ኦኬ ከዚህ ጋር ደግሞ ሱ ሱ ስ በአንድ ላይ ሱስ። ሱ ማለት የሰ ቤተሰብ ሁለተኛ፣ ስ የሰ ቤተሰብ
ስድስተኛ በአንድ ላይ ሱስ ሱስ። እሺ ከዚህ ጋር ደግሞ ኑሮ ኑሮ ኑ የነ ቤተሰብ ሁለተኛ እና ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ማለት ላይ ኑሮ ኑሮ ይላል። እሺ ዱር 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 ገና 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 የመጀመሪያ ና አራተኛ የነ ቤተሰብ ገና። ኦኬ ወደ መጨረሻው መስመር ስንመጣ ደግሞ ቡና በአንድ ላይ ቡና ቡ የበ ቤተሰብ ሁለተኛ እና ና ደግሞ የነ ቤተሰብ አራተኛ ቡና። ኑግ በአንድ ላይ ኑግ ኑ የነ ቤተሰብ ሁለተኛ ግ ደግሞ የገ ቤተሰብ ስድስተኛ በአንድ ላይ ኑግ ኑግ። እሺ ከዚህ ጋር ደግሞ ዱላ ዱላ ዱ የደ ቤተሰብ ሁለተኛ ፊደል ላ የለ ቤተሰብ አራተኛ ፊደል በአንድ ላይ ዱላ ዱላ። የመጨረሻዋ ደግሞ ሮ በአንድ ላይ ዶሮ ዶ የደ ቤተሰብ ሰባተኛ ፊደል እና ሮ ደግሞ የረ ቤተሰብ ሰባተኛ እነዚህ ሁለቱም ሰባተኛ ፊደላቶች ናቸው። በአንድ ላይ ስናነባቸው ደግሞ ምን ይላል ዶሮ ይላል። እሺ እንግዲህ ዛሬ ለጀማሪዎች የሚሆን ቀለል ያሉ ባለ ሁለት ፊደላቶችን ብቻ ቃላት ተማምረናል። በባለፈ ትምህርታችን ሙሉ 34ቱን ፊደላቶች ስናይ ነበር ደግሞ ቃላቶችም ተማምረናል። በቀጣይም ደግሞ ከዚህ ደግሞ በዛ ያሉ ባለ 3 ባለ 4 ፊደላቶችን በአንድ ላይ እየገጣጠምን እንማማራለን ማለት ነው። እንዲሁ ደግሞ እንግሊዘኛ መማር የምትፈልጉ ቪዲዮ እየሰራሁ እለቃለሁ እየገባችሁ መከታተል ትችላላችሁ። ቀደም ብዬ እንዳልኳችሁ ደግሞ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁ ደውሉ። ለዛሬ የነበረኝ ጊዜ ይህን ይመስላል። መልካም ጊዜ